ባህላዊ እርሻ አፈርን፣ ትራክተሮችንና ከብቶችን የሚያካትት ቢሆንም የሰው ልጅ ምግብና ቁሳቁሶችን ለማምረት የሚያስችሉ እጅግ አስገራሚ የወደፊት ዘመንን የሚያመላክቱ እና አእምሮን የሚያስደምሙ መንገዶችን ቀይሷል። የእጽዋትና እንስሳትን ዲኤንኤ ከመቀላቀል ጀምሮ በውቅያኖስ ወለል ላይ ሰብሎችን እስከ መትከል ድረስ በዓለማችን ላይ የሚገኙ በጣም እንግዳ የሆኑ የግብርና አይነቶችን እንደሚከተሉት እናያለን። በተለይ የመጨረሻው እጅግ አስደማሚ ነው። ጤና ይስጥልን ውድ የቻናሌ ቤተሰቦች፣ ዛሬ 6ቱ አስደማሚ የግብርና አይነቶችን ይዘን መጥተናል። አንደኛ፣ የሸረሪት ፍየል እርሻ ዩታ አሜሪካ። በዩታ ስቴት ዩኒቨርሲቲ ውስጥ ሙሉ በሙሉ መደበኛ የሚመስሉ ነገር ግን የዘረመል ወይም ጄኔቲክስ ይዘታቸው ከሳይንስ ልብ ወለድ ፊልሞች የወጣ የሚመስል የፍየል መንጋዎች ይገኛሉ። ሳይንቲስቶች የሸረሪትን ዲኤንኤ ከፍየሎቹ ጋር በመቀላቀላቸው ምክንያት ሴቶቹ ፍየሎች በሚታለቡበት ጊዜ ወተታቸው በሸረሪት ድር ፕሮቲን የተሞላ ይሆናል። የዚህ ግብርና ዓላማም ከእውነተኛ ሸረሪቶች ድርን ለመውሰድ ብዙ ሸረሪቶችን በአንድ ቦታ ማግኘት የግድ ስለሚልና ይህ ደግሞ በሸረሪቶች ተፈጥሯዊ ባህሪ ምክንያት ፈጽሞ የማይቻል ሲሆን፣ ምክንያቱ ደግሞ ሸረሪቶች የየራሳቸውን ክልል አጥብቀው የሚከላከሉና እርስ በርሳቸው የሚበላሉ በመሆናቸው ነው። ከሸረሪቶች ይልቅ ፍየሎቹን በማለብ ገበሬዎቹ የባዮስቲል ቁሳቁስ ለማምረት የሚያስችሉትን ፕሮቲኖች ማውጣት ይችላሉ። ይህ ቁሳቁስ ከኬቭላር ወይንም ሙቀት ከሚቋቋም ሴንቴቲክ ቁስ ይልቅ ጠንካራ ሲሆን ለጥይት መከላከያ ጃኬት፣ አካባቢ ላይ ብክለት የማያስከትሉና በተፈጥሮ ለሚበሰብሱ የአሳ ማጥመጃ ገመዶችና ለሰው ሰራሽ ጅማቶች ያገለግላል። ሁለተኛ፣ የኔሞ የአትክልት ስፍራዎች። በሜዲተራኒያን ባህር ወለል ውስጥ ከ20 እስከ 30 ጫማ ገደማ ጠልቀው ቢገቡ ከውቅያኖሱ ወለል ጋር የተያያዙ የሚያበሩና የሌላ ዓለም ፍጡር የሚመስሉ የህይወት ክቦች ወይንም ባዮስፌርስ ይገኛሉ። የመሬትና የውሃ እጥረትን ለመፍታት የተፈጠሩት እነዚህ በንፋስ የተሞሉ የላስቲክ ፊኛዎች እንደ ባሲል ቅመም፣ ቲማቲምና እንጆሪ ያሉ የተለመዱ የየብስ ሰብሎችን ከውሃ በታች ያበቅላሉ። የውቅያኖሱ ሙቀት በፊኛዎቹ ውስጥ ያለው አካባቢ ፍጹም የተረጋጋ እንዲሆን ያደርገዋል። እንዲሁም የሚተነው የባህር ውሃ በፊኛዎቹ ውስጣዊ ግድግዳዎች ላይ በተፈጥሯዊ ሁኔታ ስለሚከማች ራሱን በራሱ የሚያጠጣ ንጹህ የውሃ ሃይድሮፖኒክ ወይንም የአፈር አልባ እርሻ ስርዓት ይፈጥራል። ሶስተኛ፣ የስዊፍትሌት ወፍ ምራቅ እርሻዎች። አልፎ አልፎ አንዳንድ ሀገራት ላይ ወፎች ሲበሉ ሰምተው ሊሆን ይችላል። አሁን የምንነግሮት ግን የወፎቹ ማደሪያ ጎጆ የቅንጦት ምግብ ሆኖ ገበታ ላይ ይቀርባል ብንለዎት ምን ይመስልዎታል? የሚበሉ የወፍ ጎጆዎች በምስራቅ እስያ እጅግ በጣም ውድ የቅንጦት ምግብ ናቸው። ብዙውን ጊዜ የወፍ ጎጆ ሾርባ ለመስራት በ1 ኪሎ ከ2500 እስከ $5000 ያወጣሉ። ቀደም ባሉ ጊዜያት ምርቱን የሚሰበስቡ ሰዎች ጎጆዎቹን ለማግኘት ሕይወታቸውን ለአደጋ አጋልጠው ጥልቅ ጨለማና አደገኛ ወደሆኑ ዋሻዎች ውስጥ መግባት ነበረባቸው። አሁን ላይ ግን በማሌዥያና በኢንዶኔዥያ ያሉ ዘመናዊ ገበሬዎች በከተማ ዳርቻዎችና በገጠር አካባቢዎች መስኮት የሌላቸው ባለብዙ ፎቅ ትላልቅ የኮንክሪት ሕንፃዎችን ወፎቹን በማኖር የወፍ ጎጆዎቹን ለገበያ እያቀረቡ ይገኛሉ። አሰራሩም ሕንፃዎቹ የስዊፍትሌት ወፎችን የመራቢያ ድምፅ የሚያስተጋቡ ግዙፍ የድምፅ ማጉያዎችን ይይዛሉ። ወፎቹ ወደ ውስጥ በመብረር ጎጆአቸውን ሙሉ በሙሉ ከራሳቸው ከረጋና እንደ ፕላስቲክ ከሚለጠጥ ምራቃቸው ይሰራሉ። ከዚያም እንቁላል ይጥላሉ። ገበሬዎቹ የሚጣበቁትን ጎጆዎች የሚሰበስቡት ጫጩቶቹ በረው ከሄዱ በኋላ ብቻ ነው። አራተኛ፣ የኢንሌ ሐይቅ ተንሳፋፊ የአትክልት ስፍራዎች። በማይናማር የሚኖሩ የኢንታ ህዝቦች በቀጥታ በሐይቅ ላይ ግዙፍ የግብርና መረቦችን በመዘርጋት ባህላዊ የመሬት ባለቤትነትን ሙሉ በሙሉ አስቀርተዋል። ገበሬዎቹ በርካታ የውሃ አበባ ወይንም ወተር ሃይሪች
እጽዋትንና የአረግ አረሞችን በመሰብሰብ ተንሳፋፊ ምንጣፎችን ይሰራሉ። እነዚህ ምንጣፎች ረዣዥም የቀርከሃ ምሰሶዎችን በመጠቀም ከሐይቁ ወለል ጋር ያያይዟቸዋል። አሰራሩም በንጥረ ነገር የበለጸገ አፈር ለመፍጠር የሐይቁን ጭቃ በተንሳፋፊዎቹ እጽዋት ላይ ይቆልሉታል። ገበሬዎቹ በረዣዥም ታንኳዎች በሐይቁ ጎዳናዎች ላይ እየቀዘፉ ቲማቲም፣ ዱባና ቅል ከተንሳፋፊዎቹ ደሴቶች ላይ ይሰበስባሉ። የእጽዋት ሥሮች በቀጥታ ከሐይቁ ውሃ ስለሚጠጡ ሰብሎቹ መቼም አይደርቁም። 5. የኮስትሮማ የአጋዘን ወተት እርሻ። የላም፣ የፍየል፣ የበግና የግመል ወተት ለአብዛኛው የዓለም ህብረተሰብ አዲስ አይደለም። ነገር ግን በሩሲያ የሚገኝ አንድ ልዩ እርሻ ከ1963 ጀምሮ የዱር አጋዘን ሲያልብ ቆይቷል። ሴቶቹ አጋዘኖች በከፊል የለመዱ ቢሆንም በጫካ ውስጥ በነፃነት እንዲዘዋወሩ ይደረጋል። በሚወልዱበት ጊዜ ገበሬዎቹ እንደ አሳዳጊ ሆነው ግልገሎቹን ይንከባከባሉ። አጋዘኖቹ ወተት አላቢዎቹን ስለለመዷቸው ለመታለም ከዱር በፈቃደኝነት ይመጣሉ። ወተቱ እጅግ በጣም ወፍራም፣ ከፍተኛ አሲድ ያለውና መራራ ቢሆንም በአቅራቢያው ላለው ሕክምና ማዕከል የዚህን ወተት ግልጋሎት ስንመለከት በዚህ ወተት ውስጥ ብቻ የሚገኝ የጨጓራና የአንጀት በሽታዎችን ለማከም የሚያገለግሉ ልዩ ኢንዛይሞችን ይዟል። 6. የዚሲኪያኦ የእባቦች መንደር። በምስራቅ ቻይና ዢጂያንግ ግዛት ውስጥ የሚገኝ ዚሲኪያኦ በዓለማችን አንደኛው የእባብ መንደር በመባል ይታወቃል። ይህች አነስተኛ መንደር ወደ 800 ገደማ ነዋሪዎች ያሏት ሲሆን በአንድነት በየዓመቱ ከ3 እስከ 4 ሚሊዮን የሚደርሱ እባቦችን ያራባሉ እንዲሁም ይሰበስባሉ። አጀማመሩም በ1980ዎቹ ያንግ ሆንቻንግ የተባለ የአካባቢው መንደር ነዋሪ በጠና ታሞ በባህላዊ ሕክምና ለሚያስፈልገው መድኃኒት የሚሆን የዱር እባብ ማግኘት አልቻለም። የዱር እባቦች በቁጥር እየመነመኑ መሆኑን የተረዳው ያንግ በቤቱ የኋላ ግቢ ውስጥ እባቦችን አላምዶ ማራባት ጀመረ። በጥቂት 10 ዓመታት ውስጥ ፈጽሞ የመንደሩ ነዋሪዎች በሙሉ ቤቶቻቸውና ግቢዎቻቸውን እና ኮንክሪት ጉድጓዶቻቸውን ወደ ልዩ የእባብ ማራቢያ ቦታዎች ቀየሩት። ዋጋውን ስንመለከት ዛሬ የዚሲኪያኦ የእባብ ንግድ በየዓመቱ ከ80 ሚሊዮን ዩዋን ወይንም በግምት እስከ 11 ሚሊዮን የአሜሪካ ዶላር በላይ ሊያስገኝላቸው ይችላል። ይህም መላውን የአካባቢውን ማህበረሰብ ወደ ሀብት አሸጋግሯል። የእባብ መርዝ እጅግ ወሳኝ የሕክምና ምርት ነው። ለእባብ መርዝ ማክሸፊያ ብቸኛው ፈውስ ራሱ መርዝ ነው። መርዙ ውስብስብ የሆኑ ፕሮቲኖችን ስለሚይዝ የመድኃኒት አምራች ኩባንያዎች የደም ግፊትን፣ የልብ ድካምንና ስትሮክ መከላከያ መድኃኒቶችን ለማዘጋጀት እጅግ ይፈልጉታል። ውድ የቻናሌ ቤተሰቦች ለዛሬ የያዝነው ዝግጅት ይህን ይመስላል። ሰብስክራይብ በማድረግ ቻናላችንን እንድታበረታቱ፣ ላይክ በማድረግ ለሌሎች ተደራሽ እንዲሆን እንድታደርጉ እንዲሁም የደውል ምልክቷን በመጫን አዳዲስ ዝግጅቶች በዚህ ቻናል ላይ ሲጫኑ እንዲደርሶት ማድረግ ይችላሉ። እናመሰግናለን።